እግዚአብሔርን አመስግኑት ስሙንም ጥሩት ለአሕዛብም ሥራውን አውሩት። አንደኛ ዜና ምዕራፍ 16 ከቁጥር 8። የተከበራችሁ የኢፈፈይና ቴሌቪዥን ተመልካቾች የእግዚአብሔር ሰላምታ ይብዛላችሁ። በአንድ ሰው ሕይወት ውስጥ የተደረገውን አስገራሚ ታምራት በማንሳት ልናወራችሁ የእግዚአብሔርን የማዳን ሥራ ልነግራችሁ ወደድን። እስከ መጨረሻ ተከታተሉን። አቶ ወርቁ ረጋሳ ይባላል። የአዲስ አበባ ነዋሪ ሲሆን ቶለሳ በሚባለው ጓደኛው ተጋብዞ ነው ወደ ኢፈፈይና ዓለም አቀፍ ቤተ ክርስቲያን ፍንፍኔ ቅርንጫፍ የመጣው። ከጥቂት ቆይታ በኋላ ግን ብዙ ኦሮምኛ ቋንቋ ስለማይችል የሚሰበከው ቃል አይገባኝም በማለት ከቤተ ክርስቲያኑ ወጥቶ ጓደኛውን ውጭ መጠበቅ ጀመረ። ጓደኛው ቶለሳ በእግዚአብሔር ሰው በሐዋርያው ጌታውን እምሩ ላይ በኃይል የሚሠራውን የእግዚአብሔርን መንፈስ ስለሚያውቅ የወርቁን ወደ ውጭ መውጣት አልወደደውም። ወርቁ ወደ ውስጥ ተመልሶ በትዕግሥት ፕሮግራሙን እንዲከታተል በተደጋጋሚ ቢደውለትም ወርቁ ግን ጓደኛውን የደወለለትን ስልክ ስላላየ ወደ ውስጥ ሳይገባ ውጭ ቆየ። ወርቁ ረጋሳ እባላለሁ። ከአዲስ አበባ ነው የመጣሁት። ቶላ የሚባል ወንድም ነው ይዞኝ የመጣው፣ ለኔ ዘመዴ ነው። ይህን አገልግሎት የሚያውቀው ደብረ ዘይት ነበር። አዲስ አበባ መጥተዋል፣ እዚህ ፕሮግራም ላይ መገኘት አለብህ አለኝ። ከዛ መጣው። ስመጣ ኦሮምኛ አልችልም እና ወጣሁኝና ውጪ ጠብቀዋለሁ ብዬ ፕሮግራም ሲጨርስ አብረን እንሄዳለን ብዬ ቁጭ አልኩኝ ወጥቼ ሜዳ ላይ። ከዛ በኋላ እሱ ደጋግሞ ይደውልልኛል። ለምዶ ፕሮግራሙን የማይካፈለው ዝም ብሎ ለምዶ የሚቸገረው ብዬ 16 ሚስት ኮል ነበር ያለው ስልኬ ላይ። ከዛ እናቴ ደወለችልኝ። እናቴ ደወላልኝ ላንተ ብሎ ይሄ ልጅ እዛ ድረስ ሄዶ እንዴት ጥለው ትወጣለህ? አሁን በአስቸኳይ መግባት አለብህ አለችኝና ተቆጣችኝ። ከዛ ተመለስኩና ገባሁ አብሬው ሆንኩኝ። በእንዲህ ሁኔታ እያለ ነው የእግዚአብሔር ሰው በጉባኤ ውስጥ በመሄድ ለሰዎች እየጸለዩ ሳለ ወርቁን በሩቁ ውጭ ቆሞ በማየት የሆነ ነገር ያለው ስል ተናገሩ። ወርቁ እንደምለው በዛው ቅጽበት እንደ ኤሌክትሪክ ሰውነቴን ወረረኝ ይላል። ከዛ ዛጋ ነበር ቁጭ ያልኩት። ወደዛ የሆነ ሰው አገልግለህ ስትመለስ አየኸኝና እዚህ ሰው ላይ የሆነ ነገር እያየሁ ነው አልክ። ከዛ የሆነ ኤሌክትሪክ ነው ላይ የወረደውና ከዛም በፊት ወደ ተለያዩ ቤተ ክርስቲያን በመሄድ ፕሮግራሞችን ተካፍሎ እንደሚወጣም ተናግሯል። አቶ ወርቁ ኤችአይቪ በደሙ ውስጥ እንዳለ ግን ተናግሮ አያውቅም። ከዛ በኋላ ምንም ለማንም እኔ ዝም ብሎ አልናገርም። የትም ፕሮግራም ሄጄ ተካፍዬ ነው ወደ ቤቴ የምሄደው እንጂ የእግዚአብሔር ሰው በመንፈስ ቅዱስ መገለጥ ኤችአይቪ በደሜ ውስጥ አለ ብሎ ተናገሩት። ወርቁም ትክክል ነው በማለት መለሰለት። ለ21 ዓመት በደሙ ውስጥ ኤችአይቪ እንዳለ ተናገረ። ለዚህም በየጊዜው መድኃኒት እንደሚጠቀምም ተናግሯል። አቶ ወርቁ እንደምለው ከበሽታው ድናለሁ ብሎ ተስፋ አልነበረኝም፣ ስለዚህም ለመዳን ጥረት አላደረኩም ይላል። አዎ ልክ ነው። ኤችአይቪ ፖዚቲቭ ነኝ አልኩት። ወደ 20 ዓመት ኤችአይቪ ፖዚቲቭ ነኝ። ከዛ ና አልከኝ። ከመጣው በኋላ ያለውን ነገር አላቅም። ነገር ግን የእግዚአብሔር ሰው ነፃን በሚል አጭር ጸሎት ብቻ ለ21 ዓመታት መድኃኒት ከሌለው በሽታ መገላገሉን በኢፈፈይና ቴሌቪዥን ምስክርነቱን ሰጥቷል። ከዛ ተነሳው። ከተነሳውኝ በኋላ ነፃና ሄደህ ተመርመር አልከኝ። በሽታ ያለው እንዳው በጣም ምገርም ከባድ በሽታ ያለው ምን ሆነ ነው አንተ? ምን ሆንክ? ኤችአይቪ ፖዚቲቭ ነኝ።
HIV ፖዚቲቭ ነኝ 20 ዓመት መድኃኒት እየወሰድኩ ነው የምኖረው 20 ዓመት አዎ የበሞት ጥላ ስር ስትመላለስ አያለሁ ይሄን ዛሬ ይሄን ሞት ልሰብር ና ወደኔ አባቴ እግዚአብሔር ይወድሃል ልቀቅና ሄድ በኢየሱስ ስም ከሞት አሁን አንተ ክፉ HIV ይኸውላችሁ እኔ እንደዚህ ነው የሚያምነው በሽታ የእግዚአብሔርም ከእግዚአብሔርም አይደለም እኔ እንደዚህ ነው የሚያምነው እናንተን አላቀም ይኸውላችሁ በሽታ የኛ አይደለም እስቲ የኔ አይደለም ብሎ በሽታ የዲያብሎስና የኃጢአት ውጤት ነው እኛ ደግሞ በክርስቶስ ድነናል ልቀቅና ሄድ በኢየሱስ ተነስ ሆራታኪ ፓራሲ ደቬጋ ቶማሺ ደቬኒያ አይዞ Hallelujah. ነጋንሲ ተይራ ሰላም ላንተ ይሆናል ሆነልኝ ሰላም በሰላም ኦራቲ ካቫያ ሰፕሬት ከማማማሽላ ባራቦስ ሆራ ባባባሽያ አቶ ወርቁ ለመፈወሱም ማረጋገጫ ፍለጋ ወደ ተለያዩ ሆስፒታሎች በመሄድ ተመርምሮ የእግዚአብሔር ሰው እንዳለው የምርመራ ውጤቱ ነፃ መሆኑን እንዳረጋገጠ መስክሯል ከዛ ወጣኝ ከቶላጋ ነው የወጣሁት ስወጣ ከዛ የሙስሊም በዓል ነበረ መንገድ ሁሉ ተዘጋግቷል በግር ነው 22 ጋር 22 ከፍተኛ ክሊኒክ የሚባል ሆስፒታል አለ እዛ ገባውና ካርድ አውጥተን ተመረመርኩ ስመረመር ውጤት ከ20 ደቂቃ በኋላ አሉን ውጤቱን ገብቼ ያየው መጀመሪያ ነፃ ነህ አሉኝ እዛ ነፃ ነህ ተባልኩ ከዛ ኢንተርናሽናል ክሊኒክ ሄድኩ ከዛ አርሾ ሄድኩ 3 ቦታ ነፃ ነህ ተባልኩ የተከበራችሁ የፈይና ቴሌቪዥን ተመልካቾች ስለ አቶ ወርቁ መድኃኒት ከሌለው በሽታ ስለመዳኑ ይህን ያህል ካልን ስለ ግል ታሪኩ ከነገረን ጥቂት ነገር እናካፍላችሁ አቶ ወርቁ ሕይወቱ በብዙ ችግርና መከራ እንዲሁም ለበሽታ ሳይገለጥ በፊት ታዋቂ ዘማሪና 3 የመስሙር ካሰቶች እንዳለው ተናግሯል የራሱ የሆነ ሀብትና የንግድ ተቋም እንደነበረውም ተናግሯል ከልጅነቴ ጀምሮ ዘማሪ ነበርኩ በ77 ዓመተ ምህረት ኢትዮጵያ ድርቅ ሲመጣባት ብዙዎቻችሁ ባልተወለዳችሁበት ዘመን ምድራችን ታማለች ፈውሳት ደርባለች አጥግባት ታርዛለች አልብሳት በምሕረት ተመልከታት የሚል መዝሙር ነበር ከዛ በ79 ዓመተ ምህረት ጥሩ ሰው ሺበሺ ጋር የሰራውት ካሴት አለ ከዛ በ83 ዓመተ ምህረት ከታደሰ ሸቴና ከጌታ ያውቃል ከመስፍን ማሞጋ ካሴት አለኝ ከዛ በ85 ዓመተ ምህረት ከሙልቀን ጋር ካሴት አለኝ 3 ካሴት አለኝ የግሌ ከዛ በኋላ ግን የብዙዎችን ካሴት ወጣቶች የሚያቋቸው እነ ሊሊ እነ ተስፋዬ ጫላ እኔ የሰራዋቸው ናቸው የራሴ መዝሙር ቤቶች አሉኝ ፒያሳ አለኝ መርካቶ አለኝ ማያቀኝ ህዝብ የለም ኋላ ግን በዓለማዊ ነገር ልቡ በመሳብ ወደ መዝናናቱ እንዳደላ ተናግሯል ለአቶ ወርቁ ነገሮች እንደተጀመሩ ሊቀጠሉለት አልቻሉም ሀብቱ ቀስ በቀስ እየሳሳ በመሄዱ በመጨረሻም
ባዶ እንደቀረ ተናግሯል። አቶ ወርቁ ብዙ ጊዜ ይዝናና የነበረው በሸራተን ሆቴል እንደነበረ ገልጿል። ኋላ ግን እርሱ እንደምለው ከሸራተን ወደ ሸራተራ ወረድኩ ይላል። ገንዘብ ባገኘው ጊዜ ጌታን ችላ ብዬ ጌታን ወደዛ ማራቂ ነው። ከዛ ሸራተን ነው። ከዛ በኋላ ሸራተን አይሆንም ላንተ ሸራተራ ነው የሚሆን ብሎ ሸራተራ ወረደ። አቶ ወርቁ ያጣው አገልግሎቱን ሀብቱንና ጤናውን ብቻ ሳይሆን ያጣው ትዳሩንና ልጆቹን ዘመዶችና ጓደኞቹን ጭምር ነበር። ለዚህ ሁሉ ያበቃውም በሽተኛ ስለሆነ እንደተጠላም ተናግሯል። ለዚህ ሁሉ ምክንያት ሀብቱ ሲወድምና እንደተጠላ መስክሯል። ልጆች አሉኝ፣ ሚስቴ ያለች፣ የራሳቸውን ኑሮ ይኖራሉ። እነሱ በመኪና ነው የሚሄዱት፣ እኔ በእግሬ ነው የሚሄደው። የማይኖር ሰው ምን ያደርግልናል? በሽተኛ ሰው ምን ያደርግልናል? ከዚህ ስወጣ ግን ያን ለታ ሙሉ ሌሊት አብረውኝ ነው ሲዞሩ የነበሩት። አሁን ግን ይላል አቶ ወርቁ ምሕረቱ ብዙ የሆነውና ሰው ቢጠላ የማይጠላው እግዚአብሔር ነፃ ወጥቶኛል ይላል። እኔ የኔን እንቆቅልሽና የኔን ችግር ከፈታ እግዚአብሔር የሌላውን የአገሪቷን ችግር የፈታ እኮ ነው። ስንት ግማግም ነገር አሮጌ ቆዳ እየገፈፈክ ነው ከሀገራችን ላይ። ስለዚህ እግዚአብሔር መልካም ዘመን አምጥቶልናል። እግዚአብሔር የምሕረት ዘመን አምጥቶልናል። እግዚአብሔርን ማመስገን አለብን። ከቤት ያወጡት ዘመዶቹና ቤተሰቦቹም ወደ ቤት እንዲመለስም ጥሪ እንዳቀረቡለትም ተናግሯል። በመጨረሻም አቶ ወርቁ ይህ ሁሉ ጣጣ የመጣበት ልቡ በዓለማዊ ነገር በመጠመዱ እንደሆነ በመጥቀስ ወጣቶች ዓለማዊ ነገር ግዛዊና ጠፊ መሆኑን አውቆ ከጌታ ቤት እንዳይወጡ መክሯል። ታመነ ደጉ ነኝ።